እስራኤል በምትፈጽመው ጥቃት አሜሪካን የምትሳተፍ ከሆነም ሲኦል ይፈጠራል ሲሉ የኢራን ባለስልጣናት አስጠነቀቁ። እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስተር ለቢቢሲ ተናግሯል። ይህ የአሜሪካን ጦርነት አይደለም ያሉት ባለስልጣኑ የአሜሪካን ፕሬዝዳንት ዶናልድ ትራምፕ በዚህ ጦርነት ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዝዳንት ሆነው ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስተሩ ጨምረው የአሜሪካን ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው ቁጣውም ተባብሶ እንደሚቀጥልና የሚፈጸመው ጭካኔ የተሞላበት ጥቃት ማብቂያ እንደማይኖረውም ተናግሯል። ምክትል የውጭ ጉዳይ ሚኒስተሩ ይህን ያሉት በኢራን ሚሳኤል ጥቃት በደቡባዊ እስራኤል የሚገኘውን ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኘው ወታደራዊ ስፍራን ኢላማ እንዳደረገ ዘግበው ነበር። ታዲያ የእስራኤል ጤና ሚኒስቴር በሶሮካ ሆስፒታል ላይ በተፈጸመው ጥቃት 71 ሰዎች መገደላቸውን ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር ናታንዝ ማዕከልን ጨምሮ የኢራን የኒውክሌር ስፍራዎች ላይ ጥቃት መፈጸሙን አስታውቋል። ኢራን በእስራኤል ጥቃት ስለደረሰው ጉዳት እስካሁን የሰጠችው መረጃ የለም። አሁን ላይ ጥቃት የተፈጸመው ሐሙስ ዕለት ዋይት ሃውስ አሜሪካ በግጭቱ ውስጥ በቀጥታ ስለሚኖራት ተሳትፎ ትራምፕ በሚቀጥለው 2 ሳምንታት ውስጥ ውሳኔ እንደሚሰጡ ካስታወቁ በኋላ ነው። ታዲያ ባለስልጣኑ ለቢቢሲ ሲናገሩ በእርግጥ ዲፕሎማሲ የመጀመሪያው አማራጭ ነው፣ ነገር ግን ጥቃት የሚቀጥል ከሆነ ምንም አይነት ድርድር አንጀምርም ሲሉ ተደምጠዋል። ኢራን በእስራኤል ላይ የምትፈጽመው ጥቃትም በተባበሩት መንግስታት ውል አንቀጽ 51 መሰረትም ራስን መከላከል እንደሆነ ምክትል የውጭ ጉዳይ ሚኒስተሩ በተደጋጋሚ አስረድተዋል። እስራኤል ከ7 ቀናት በፊት በኢራን የኒውክሌር ማዕከል ላይ ጥቃት ስትፈጽም ከፍተኛ የጦር አዛዥና የኒውክሌር ተመራማሪዎች ስትገድል በዲፕሎማሲ ንግግር ውስጥም እንደነበሩ ተናግረዋል። ምክትል የውጭ ጉዳይ ሚኒስተሩ ግጭቱ ምንም መነሻ የሌለውና አላስፈላጊ ብለውታል። ትራምፕ ኢራንን የኒውክሌር ስምምነት ብትቀበል ኖሮ ግጭቱ ሊከሰት አይችልም ነበር ሲሉ በተደጋጋሚ በሰጡት አስተያየት ላይ ምክትል የውጭ ጉዳይ ሚኒስተሩ ምላሽ ሲሰጡ እስራኤል ጥቃት ፈጽማ ሂደቱን እስከምታደናቅፍ ድረስም እየተነጋገሩ እንደነበርም ገልጸዋል። በሞስኮው 6ኛ ዙር የኒውክሌር ንግግር ለማድረግ እያቀድን ነበር፣ ለመስማማትም ጫፍ ላይ ደርሰን ነበር። ይህ ከሌላ አካል ይልቅ ፕሬዝዳንት ትራምፕ ራሳቸው በደንብ ያውቃሉ ብለዋል። ግራ አጋቢና እርስ በርሱ የሚጋጭ ያሉትን የትራምፕን የማህበራዊ ሚዲያ መልእክታቸውንም እና ቃለ ምልልሳቸውን ምክትል ሚኒስተሩ ተችተውታል። የአሜሪካን ልዩ መልእክተኛ እና የኢራን የውጭ ጉዳይ ሚኒስተር አባስ አርቃሂ አርብ ዕለት ለግጭት ዲፕሎማሲ አማራጭ ለመፈለግ በተደጋጋሚ በስልክ ተነጋግረው እንደነበርም ሮይተርስ ዘግቧል። ለዜና ወኪሉ የተናገሩት 3 የዲፕሎማቲክ ምንጮች እንዳሉትም እርቃቸውን እስራኤል ጥቃቱን ካላቆመች ቴሄራን ወደ ድርድር እንደማትመለስም ተናግሯል። እስራኤል ኢራንን ለኃይል ማመንጫ ኃይል የኒውክሌር ቦምብ የሚያገለግል የበለጸገ ዩራኒየም ወደ ጦር መሳሪያነት ለመቀየር በቅርብ እርምጃ ወስዳለች ስትል ከሳለች። ኢራን ግን የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ በተደጋጋሚ ስትገልጽም ቆይታለች። ታዲያ አርብ ዕለት የተባበሩት መንግስታት የኒውክሌር ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የኢራን ዩራኒየም 60% ያህሉ እንደበለጸገ ገልጿል። ይህ ኒውክሌር ቦምብ ለመስራት አሊያም 90% ለመድረስ ጥቂት ቴክኒካዊ እርምጃዎች ብቻ የሚቀሩት ነው ብለዋል። ምክትል የውጭ ጉዳይ ሚኒስተሩ ግን ይህ ምንም ትርጉም የማይሰጥ ነገር ነው፣ በሐሰተኛ መረጃና ፍላጎት ላይ የተመሰረተ ጦርነት አይጀመርም ሲሉ ተደምጠዋል። ኒውክሌር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉ አክለዋል። ኢራን ሰላማዊ የሆነ የኒውክሌር መርሃ ግብሯን ወደ ጦር መሳሪያ ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉ የቀረበውን ክስ አስተባብለውታል። ዓለም አቀፍ የአቶሚክ ኢነርጂ ዋና ዳይሬክተሩም ምንም አይነት ሁኔታ ቢፈጠርም በሰዎችና በአካባቢ ላይ ጉዳት ሊያስከትል ስለሚችል በኒውክሌር ማዕከል ላይ በፍጹም ጥቃት መፈጸም እንደሌለበትም አሳስበዋል።